ቤተሰቦች እንደጠፋው አውቃለሁ ግን እንዲህ በአፌ የማልነግራችሁን ስራ ነው የሰራሁት። የሚቀረጽ አይደለም ደግሞ እንዴት መሰላችሁ? ባለቤቶቹ ሊያስቀርጹኝ አልቻሉ እና ደብሯቸው ስለነበር እንዴት አድርጌ ልቅረጽ እና የስራ አይነት ምን ቢሆን ጥሩ ነው? በህይወቴ ሰርች አላውቅም። የቆሻሻ መኪና ታውቁታላችሁ? በየሰፈሩ የሚገባው ይሄ እንትን የሽንት ቤት መምጠጫ መኪና እሱን በውሃ ማጽዳት ነው። እግዚአብሔርን እኔ አስቤውም አልሜውም አላውቅም። እሱን ተቀጥሬ ይሰራላችሁ ነበር። ይሄንን ተቀጥሬ የሰራሁበት ምክንያት አንደኛ ስራ ጠፍቶ ስለነበረ ነው። ሁለተኛ ነገር ደግሞ እኔ ስራ አልንቅም። ቤተሰብ ስራ የለም ብዬ መተኛት አልፈልግም። እዚህ ፊት ለፊት ታች ማለት ነው ኮብልስቶን ማንጠፍ ቢኖር እመኑኝ ገብቼ ሸክሽኳለሁ። ስራ ከሌለ ችግር የለብኝም። ያገኙትን ስራ ነው የምሰራው። ሙያዬ ታውቃላችሁ፣ ኮንስትራክሽን ላይ ቧንቧ፣ ኤሌክትሪክ፣ የተለያዩ ስራዎች፣ ቀለም፣ ጅብሰም ምናምን ነው የምሰራው። ደስተኛ ነኝ በስራዬ። ግን አሁን ላይ ስራው ተመቷል። ገብቷችኋል? ስለተመታ ያገኘሁትን ነው የምሰራው። እዛ ጋር የሆነ ነገር አለ፣ ዛፍ መቁረጥ አለ ብባል ድንገት ስራ ከሌለኝ እኔ ችግር የለብኝም ገብቼ ለመስራት እና ዛሬ ምን ልላችሁ መሰላችሁ? በሪያክሽን ቪዲዮ እየመጣሁላችሁ እና በጣም ልታግዙኝ ይፈልጋለሁ። አሁን የሚገርማችሁ ቁርስ እየበላሁ ነው፣ ቂጣ ፍርፍር እየበላሁ ነው። አምጆ ተብያለሁ፣ አጎርሳታለሁ። ምክንያቱም የኔ ልጅ አዛዤ ከጌታዬ በታች አዛዤ ልጄ ነች እና ምን ልላችሁ መሰላችሁ? ያው ቁርስ አብረን ነው እየበላን ያለ ነው። ምን ልላችሁ መሰላችሁ? አሁን ላይ በጣም ብዙ ቪዲዮዎች ኤዲት እያደረኩኝ ነው። እነሱን ቪዲዮዎች እለቃለሁኝ፣ ሪያክት አደርጋለሁኝ። ስለዚህ እንዴት እንደሆነ አብረን እናያለን። በጣም ጽድት ያለ ሪያክሽን ነው የምሰራው። ለምን ስቱዲዮ አለኝ፣ ፏ ያለ ስቱዲዮ። ወይ እሺ፣ እዛ ውስጥ ቁጭ ብዬ ነው የምሰራው። እንድታግዙኝ ይፈልጋል ኢትዮጵያውያን የኔ ውዶች። እናንተም ታረጋለች መሰላችሁ ነክር ይሰጣት ትላለች እና ታግዙኛላችሁ። ፏ ያለ ስራ ሰርቼ ነው የማቀርብላችሁ። እስከ ነገ አብረን እንቆይ። አመሰግናለሁ።